የማይጠቅም ማሪ ማሮለላ አለልሻል ወየየ ነገላ አቤኔላ ላላላ ይፈላ ሚሴ ደጌሾ ወቀታ በርባሬ ነው በርባሬ ሰላም ሰላም የሁት ዛሬ አክት ቤተሰቦቻችን የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን። በያላችሁበት ሰላማችሁ ይብዛልኝ። ከዚህ በመቀጠል እንኳን ለ1446ኛው የረመዳን ወር በሰላም አደረሳችሁ እያልን ወደ ተከታዩ ቪዲዮ እናልፋለን ማለት ነው። ሪአክት ወደምናደርገው ቪዲዮ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ከዚህ በመቀጠል ወደ ነሺዳው እንሂድ። ከዛ በኋላ ዛሬ ሪአክት ወደ አሪፍ ቪዲዮዎች አሉን። ሪአክት ወደ ማድረግ እንሄዳለን። አብራችሁን ቆዩ እስከ መጨረሻው ድረስ። እስከዛው ድረስ ግን የደወል ምልክቷን በመንካት ቤተሰብ እየሆናችሁ አውድማ ጠራኝ። ሰላም እና ምንድነው ደግሞ አውድማ ጠራኝ? ላይክ፣ ሼር፣ ኮሜንት እየሰጣችሁ አበረታቱን። ስሜ ሌትስ ጎ ወደ ቪዲዮ እንሂድ ማለት ነው። በጣም ነው የጓጓሁት የዛሬ አሪፍ ቪዲዮ ነው። ሰላም ምንድነው ብሔራዊ ማንነት በኢትዮጵያ ውስጥ? አማራ። የት አካባቢ? አማራ ነኝ። አማራ። የት አካባቢ ተወለድከው? የወሎ ልጅ ነኝ። ውጣይ ቤት አማራ በል። ወሎ የኦሮሞ ስም ነው። ቤት አማራ እንደዚህ ያለው ወረ ኢሎ ወረ ቂሎ ወረ ኢማኑ ወረ ጭጨብሱ ወረብና አልሰማህም። ቀየር ሙስሊም ስለሆናችሁ 90% አሁን ቤተ ማርያም፣ ቤተ ጊዮርጊስ፣ ቤተ ኢየሱስ ስለሚባል ስለሚደብር ነው። ወሎዬ አስረግጬ ነው የምነግርህ። ኦሮሞ ነው የጫነብህ። የሰለምከው ቂጥን ተወግተህ ነው ወሎዬ። አስረግጬ እየነገርኩህ ነው። ቀጥል። ለማንኛውም አስረግጦ ነው ሞጣ። በጣም ነው ሞጣ። ነገራችን ላይ አድናቂ ነው ሞጣ። በጣም ነው የሚመችኝ። አዎ በጣም አድናቂ ሞጣ። ቀራኒው በጣም በቃ ምን መልእክት አለ ከቤታ ማለት ምንም አታመጣም። በቃ በሱ አስተሳሰብ ማለት ነው። ቀጥል። መልእክት የለኝም በነገራችን ላይ። በጣም ነው የምወደህ። በቃ ሲግማው ይላል። ትክክለኛ ስሙን እንጥራው። ሲግማው ይላል። ሲግማ ማለት በጣም አደገኛ ነገር ነው። ሲግማ ይላል። this is my brother from ቤት አምሃራ ወሎ። ኤኒዌይስ ወሎን ባንድ የምታስረቀው አይደለም። ምክንያቱም ህዝቡን ማክበር ያስፈልጋል። ወሎ ሲባል ለምሳሌ አሁን ራስ ሚካኤል የራስ ሚካኤል he changed his name like አብይ አህመድ he's ራስ አሊ he's ሲግማ ማለት በጣም አደገኛ ማለት ነው። አማራ is not your king። አመሰግናለሁ። ሲግማ ማለት ዋና በጣም ሲግማ ታውቃላችሁ? ሲግማ በጣም ከባድ ነገር በቃ ንቦቹ ሁሉ ብለው በቆንጆ አበባ ላይ ስክት የሚሉበት ሲግማ ይባላል። እንደ ባለ ትልቅ ጥሩ መቀመጫና ከንፈሯ የምታምር አይኗ ፍንጃል የሚያክል አፍንጫዋ ቀጥ ያለ ወገቧ የሚያረገርግ ሎሚ ተረከዟ እንደዚህ አይነት ወንዶች እዚያ ጋር ሄደውን መግባት እንደሚፈልጉ ሲግማ ይባላል። የሰራሁት አንድ ስራ ዘፈን አለና ኦልሞስት 10 ሚሊዮን ቪው ታይቷል። ምን የሚል ዘፈን ነው? ቪው ታይቷል። ምን የሚል ዘፈን ነው? ሁሌ አይመችሽም እንዴ? ስቲፎሮ ጋይስ ዘፈን ኮሊ ልብባል ማለት ነው። አዎ ወዜ መጥቶ እኮ ነው ያየው። ቋመዳ ሆኜ ነበር የሰራው። በድጋሚ እስቲ ቪዲዮ ነው። ይሄማ በጣም ከባድ ልጅ እኮ ነው። ወጣት ነው። ያ ዘፈን ያንተ ነው ታዲያ? አባብዬ በድጋሚ ሁለተኛ ጭራሹን ላይ መችሽ ነው። በጣም ሙዳለ የመጨረሻ
አዎ ምን ታደርገዋለህ እንግዲህ እንደ ሙዱ ሜር ነው ከጊዜው ጋር። እስኪ ዝፈንልን እስኪ አንተ ከሆነ የዘፈን በነገራችን ላይ ማለት ነው በጣም ሙድ እየያዘበት ነው። ሙድ አለው ምናምን እያለው ነው ዘፈኑ። ገና ለገና 10 ሚሊዮን ታየልኝ ብሎ በቃ አልቻለውም። ሁሉም ላይ ነው የሚያወራው። እስቲ ለማንኛውም እስከ መጨረሻው እናዳምጠው። አሪፍ ቪዲዮ ነው። ትላልቅ ኢንተርቪዎች ላይ እንጂ ዝም ብሎ ላይቮች ላይ አልዘፍንም። ኧረ ተይ ማይ ፍሬንድ ጭራሽ እስኪ ዘፈንልን ያለው እኮ ጋይስ። እንዴት ነው የሚዘፍነው? እንዴት አውቆት ነው የሚዘፍነው? ያስለቅሰናል ጭራሽ ከዘፈነብን በቃ አስባችሁታል? አሁን ከምሽቱ 2 ሰዓት ጭራሽ ሙዚቃ በሄድፎን አዳምጪ። ዲፕሬሽን ያለችው ልጅ እንዳትሆኝ ሴቷ ዲፕሬሽን ታይ የዘፈን ናቸው ምናምን ነገር ግን መችሽም ያንቺ አይመስለኝም። ማርያም ጀነስ ናቸው ግን ተጋራ የቁንጫ ድንግል ስለምናው ከዚህ ጋር እናቆመው። በዚህ ሲተዘፈ አይዘለም በሰላም አንተኝ ፖፖ የታረገ ፖፖ ይዞ የማፖፖ ነው የሶናው ትወና ላይ ራሱ ቢገባ አሪፍ ነው። በጣም ነው የሚችለው ትወና በጣም ይችላል። እምሬ ነው እና በጣም ይችላል ልጅ ያለት እዚህ አሁን ላይ አላረብኝ እዚህ ቀዛሉን ጭንቅላታለሁ ጅም ነው ልንገርህ፣ የማይረባ ጅም ቆሻሻ የመጨረሻ እንደዛ አይደረግም። ድንገት ሞቱ ይቻለዋል። አሁን አስተው ያስሩታል። ምንድን ነህ? ሰው ነህ ወይስ ምንድን ነህ? What? ጋይስ ምን አይነት ቪዲዮ ነው? በማማዝናሽ ነው ሪያክት ያደረገው። በጣም በቃ ደርቲ ነገር ያለው በጣም ይሄ ልጅ ልክ በቃ አክሰንቱ ደግሞ እንደንተና ነው እንደ ቻርሊ ቻፕሊን ነው። በቃ ሳያወራ ነው ብዙ አክት የሚያደርገውና በጣም ይችል ልጅ ነው። ይሄም ራሱ አሪፍ ልጅ ነው በጣም እና ምርጥ የሚባለውን ቪዲዮ እያመጣሁላችሁ ያላችሁ እና ከዚህ በመቀጠል በድጋሚ መናገር የምፈልገው ይሄ ቪዲዮ ከወደዳችሁት ሰፖርት አድርጉኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የሚመቻችሁ ቪዲዮ ካለ ደግሞ ኢንቦክስ ላይ ዳይ ወደ ቪዲዮ እንሂድ። ኤማ ሎሊቺፕ ማስታወቂያ ነው። ሰላም ነው ወንድሜ? ሰላም ነው እግዚአብሔር ይመስገን። እዚህ አካባቢ አስለቃሽ አለ ተብለን ተልከን ነበር። እዚህ አካባቢ ነው ወንድሜ? አስለቃሽ ስንት አመቱ ነው ሟቹ? ሟቹ 50ዎች አካባቢ 50 የኛ ኩያ እኔ ያለውን ያስለቅሳሉ። እኔን ነው ብላችሁ የመጣችሁ በእርግጠኝነት ሰው ለጠቋና አንዳንድ ነገር ልንገር። እሺ እኔ ሳስለቅስ እሺ ሰውየው በእንባ ቢመለስ ኑሮ እሺ እመልሷለሁ በእንባ። እሺ ስለዚህ ልምድ አለ ማለት ነው። የሚገርም የረጅም ጊዜ ልምድ አለ። እዛ ሀጀ እንትን እንዳለ እዚህ እኔን ለማስለቀስ ሞክር እስቲ። እሺ እኔ በእንጉርጉሮ ምናምን አይደለም ማስለቀስ ምን ደስ የደስታ እንባ ነው ወይለ በጣም ደስ ብሎኝ ነው። እግዚአብሔር በጣም የራሴ የሆነ የማስለቀሻ ዘይቤ ያለኝና እሺ እኔ በ98 ነው የተወለድኩት እና በ99 ነው የእንጀራ እናቴ ቤት አዘጥተኝ ማለት ነው። መንገድ ላይ ያደግኩት እሺ 2000 አረብ ሀገር ሄድኩና
ጥቁር ዘፋኝ 18 ያልኳችሁን ነው። እነማንን ነው ለመናገር ይፈልግ? አስለቃሽ ዘፈን ያለው እነማንን ነው? እሺ በስደት ተመለስኩ። 10 የአንድ ብር ሳትከፍለኝ እሺ ፎቅ ላይ ነው ወርወርችኝ። እህቶቻችን ላይ የሚደርሰውን ታውቃለህ? አዎ። ከዛ ደግሞ የሚገርም ማለት ነው እኔ በቃ ዝናብ ዘነበ የሆነ ሰዓት ዝናብ ዘንቦ ምናምን ልጠለል ከሶቪየት ገብቼ ሌባ ምናምን ብሎ 18 ዓመት ተፈረደብኝ። ያን ጨርሼ ወጥቼ ደግሞ አሜሪካ ልሄድ ብዬ ሪፖርት ላይ ቴሌብር 150 ብር የተበደርኩት ነበር 25000 ብር ወልዶ ምናምን ተብዬ ተመለስኩ። እንዴት ነው ግን ቴሌብር 150 ብር ተበድረ 25000 ብር የሚወልደው? በጣም ከባድ ነው። ይሄ ሲጀመር ልጁ ታለንት ነው፣ በጣም ነው የሚችለው። ይሁን ምን ይወጣልኝ ትሆናለህ ዋናውን ያገኘ ነው። ልጃችሁን ለሁላችንም ትምህርት መሆን አለበት ብዬ አስባለሁ። አብዛኛው ኢትዮጵያ ላይ የሚፈጠር ነገር አብዛኛው ኢትዮጵያ ላይ ዝምድና ለመጠየቅ ነው የመጣ ነው፣ ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነገር ማለት ከተማራችሁበት ማለት ነው። ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? ቀጣይ ቪዲዮ ደግሞ ማንዴላ ነው። እስቲ ነው አሪፍ ቪዲዮ ነገር ይመስለኛል። ንብረት አለው ያለው ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው ሁሉም ኢትዮጵያ 100 ሚሊዮን ብር ወርሰውታል። እንዲህ ነው የደረቀት ነው። እኛ እንዲህ ነው በቃ ሽምግልና ስትሄድ ወንዱ እኮ የተቸገረው ለዚህ ነው ማለት ለማግባት የተቸገረው ያዝ የሚያደርግ ነገር ብር ያጣ። አረ ለፌንቱ በኋላ ይደርሱበታል። ጋሼ ምንድነው ልጁ እኮ ቆሞ እየጠበቀን ነው። አይ 100 ሚሊዮን ኮርኩሙት ይነሳል። አርጉት 100 ሚሊዮን አንዳንድ አልባሌ ቦታ ከሚውል ብለው 100 ሚሊዮን ብር አውርሰውታል። ጋይስ ምን አይነት ቀልድ ነው የሚቀልደው? what ለሰርግ ስንመጣ ትራጀዲ ጋይስ ጸዲ ቪዲዮ ነው። በቃ የምር ነው ብላችሁ በጣም ነው ያፍታታኝ ማለት ነው። እኔ ጭራሽ ሪል መስሎኝ ነበር 100 ሚሊዮን ሲል ታውቃላችሁ። በቃ ከዛ እንደገና ለካ እየቀለደ አለ ስምር ነው 20 ብር ነው እንጀራ አለ ስምር ነው 30 ብር ዳቦ እንጀራ ሱቅ ከገባ በኋላ ነው ነገር የተበላሸው። እስቲ ነው ቪዲዮ ገና ሳምቡሳና ቆቆር ይገባል። ይልከዝ አረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ይህ ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት? ኧረ ጋይስ ምን አይነት ቪዲዮ ነው? በጣም በቃ ገራሚ እንትን ነው። ታለንት ያለው ልጅ ነው። ይመጣ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ እየዘፈንኳት በቅዱስ ያሬድ በዜማ ደራጅ በቅዱስ ያሬድ በጣም ገራሚ ነው። በቃ ሪሚክስ ብቻ ነው። እስቲ ወደ ተከታዩ ቪዲዮ እናልፋለን። እስቲ ፖቪ ስቲፎ ኢን ስቱዲዮ ይላል ቀጣዩ ቪዲዮ ማለት ነው። እስቲ እንደለት ልጅ አራለማመን ከመርጌታ ልጅ ጋር ተጣልተክ ብሎክ ካረካት በኋላ በቲቪ መደወል ስትጀምር ልጅታ ባይስ
እነዚህ ደግሞ ወደ መጨረሻ ላይ ያረኳቸው ቪዲዮዎች ምን አይነት መሰሏችሁ? ቴክስቱ ነው አሪፍ ምን ይሆኑ ነገር ኢሞሽናል በጣም አንዱ ባዶ ጎል ሲስት ኳስ እኮ አይችልም መልክ ብቻ ነው ሲባባል አስባችሁታል? ጋምቤላ ሄዳችሁ ኳስ አይችልም መልክ ብቻ ነው ሲባባል Please like and share, subscribe my YouTube channel. I put the link. የመጨረሻው ቪዲዮ ነው ብዬ ነበር ግን አንድ ቪዲዮ የምን እንግሊዝ ነው እንደውስ ሰላም እንደና የመጨረሻው ቪዲዮ ፋዘር ልጄ 30 ዓመት ሲሞላው ይጦረኛል ቢላይክ ልጅ ደግሞ እንዴት ሪአክት እንደሚያደርግ ይት ቻናል ሱል ያዘንክትን ምንድን ደስ የደስታ እንባ ነው ወይ ረጋይዛችል የምን እንግሊዝ ነው እንደውስ ሰምታችሁታል? እንደኔ ሰማውስ የምን እንግሊዝ ነው? ዛሬ የሰራናቸው ቪዲዮዎች እነዚህን ይመሳሰሉ ነበሩ። ያው በቻልኩት አቅም አጠር ለማድረግ ሞክሬያለሁ። ቪዲዮዎቹን እንዳይሰለቹ አድርጌ ለማቅረብ ሞክሬያለሁ። ኦልሞስት ወደ 10 ምናምን ደቂቃ ሆነው መሰለኝ ቪዲዮ ከባለፈው ትንሽ ሰዓቱ ሄደት ያለ ይመስለኛል። ቢሆንም ግን እንደምንም አጠር አድርጌ ለማቅረብ ሞክሬያለሁ። በቀጣይ ባባበዱ ቪዲዮዎች እንከሰታለን። በድጋሚ በመጀመሪያው በገባንበት ነሺዳ እንመለሳለን። እስከዛው ግን ይሄን ዩቲዩብ ቻናል ጉዛ ሪአክት የሚለውን ሜንሽን እያደረጋችሁ እንዲሁም ላይክ ሰብስክራይብ እንዳይረሳ። ወደ ነሺዳው እንሂድና የመጨረሻ መሰናበቻ መሰናበቻችን የሚሆነው ነሺዳው ነው ማለት ነው። ዳይ ወደ ነሺዳው እንሂድ። ከደጆ ሲጠጋ ሰባራኒነቴ አልቀናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻይ ለመሄድ በሮ ኑር አምባው መሃል ደርሼ ከጀዬ እንዲሽር ህመሜ ምንጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ሰምሮልኝ እድል ጣዬ ብወፈቅ መድረስ ኑር አምባ ወኔ ያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያ ጠፍሮኝ ቆም ያለው ሰብሬ አንገቴን ተስኖይ ደጆ መጠጋት አዝዬ ሚስጥር ናፍቆቴን ከቄስ አለ ወዳጆ ናፍቆቱን ሰርክ ቢሰድም አማናው የጎደለበት እንዳሻው አይራመድም ቢከጅል መጠጋት ደጆ ጥፋቱን ጉያው ሸሽጎ እንደምን ከበሮ ይድረስ ተሳስሮ ኧረ እንዴት አርጎ ألف صلى الله عليك ألف سلام عليك أنت يا كون نقاسي نافقته إلا هنديك ألف صلى الله عليك ألف سلام عليك أنت يا كون نقاسي نافقته إلا هنديك